እንደምን አደራችሁ። እግዚአብሔር የተመሰገነ ይሁን። አዲስ አንዳንድ መረጃዎችን ዛሬ በሰባተኛ ቀን በደረሰው የመካከለኛው ምስራቅ ጦርነት ላይ በዚህ በሰባተኛው ቀን ያለውን መረጃ ለመስጠት ነው። ኢራን ባሊስቲክ ሚሳኤል ወደ እስራኤል አስወንጭፋለች። በአንዱ ባሊስቲክ ሚሳኤል ላይ እንግዲህ 2.5 የሚመዝኑ ክላስተር ቦምቦችን ላዩ ላይ የታጠቀ ነው። ይህ እንግዲህ የተለያየ ተፈነጣጥሮ ሲፈነዳ ብዙ ጥፋት የሚያደርስ መሆኑ ተገልጧል። ይሄ እንግዲህ በብዙ ዘመን ስሪት የተሰራ መሳሪያ እንግዲህ በእነዚህ ቀናት ላይ ጥፋት እያደረሰ ያለበት ሁኔታ ነው ያለው። ዛሬ ሌሊቱን ዶናልድ ትራምፕ በሰጡት መግለጫ ኢራን የምትመርጠው መሪ በአሜሪካን ይሁንታ ላይ የተመሰረተ ነው መሆን ያለበት ሲሉ ተናግረዋል። ከዚህ ውጭ የትኛውንም መሪ አንቀበልም ሲሉ ተናግረዋል። እስራኤልም በዚህ ጉዳይ ላይ ባለፉት ቀናት እንደተናገረችው ኢራናውያን የሚመርጡት መሪ በእስራኤል ኢላማ ውስጥ እንደሚገባ ተናግራለች እና ጥቃት እንደምታደርስበት ነው የተናገረችው። ይህ በእንዲህ እንዳለ ደግሞ 12 ሀገራት ኢራንንና አሜሪካንን ለማደራደር ሙከራ እያደረጉ ነው ያለው። ይህ የሚበረታታ ነገር ነው። ከዚህ ጥፋት ፈጥኖ መውጣት ያስፈልጋል። ሀገራቱ ሰላም እንዲመጣ አብዝተው ሊሰሩ ይገባል። ኢራንም ለብዙ ዘመናት ያከማቸችውን የጦር መሳሪያ ብዛት አሁንም እንዳልተነካና ብዙ ክምችት እንዳላት እየገለጸች ነው። ይሄ የመሳሪያ ክምችት ካለ ጦርነቱ እንደሚራዘም ነው ይህንን የሚያሳየው። ጦርነቱ ደግሞ በተራዘመ ቁጥር በንጹሃን ላይ ብዙ ጥፋት እየደረሰ ነው የሚሄደው። ከዚህ ሌላው ደግሞ የሚያስገርመው ነገር ካናዳ፣ እንግሊዝ፣ ፈረንሳይ በዚህ ጦርነት ውስጥ ተስበው እየገቡ ነው ያለው። ዛሬ እንግሊዝ 4 የጦር ጀቶችን ወደ ኳታር ልካለች። ፈረንሳይም በትናንትናና ከትናንት ወዲያ የጦር አይሮፕላኖች ኳታርን ለመከላከል ወደ ኳታር ልካለች። ሌላው የኢራን የሆርሙዝ ሰርጥን በመዝጋቷ ቻይና የኢኮኖሚ ኪሳራ እያስተናገደች ነው። ምክንያቱም የቻይና የነዳጅ ፍጆታ 45% በሆርሙዝ ሰርጥ ነው የሚተላለፈው። በዚህ ምክንያት ቻይና ኢኮኖሚ ኪሳራ እየደረሰባት ስለሆነ ከኢራን ጋር በድርድር ላይ ነው ያለችው እና ይሄ ጦርነት አድማሱን እያሰፋ ብዙ ሀገሮችን እየነካካ የብዙ ሀገር ዜጎችን እያስጨነቀ በኢራን በእስራኤል እንዲሁም ደግሞ በተለያዩ አረብ ሀገራት ለምሳሌ በኳታር፣ በአረብ ኤሚሬትስ እንደዚሁም ደግሞ በኩዌት በዛ አካባቢ ባሉ አረብ ሀገራት ላይ የሚያደርሰው ጉዳት እጅግ በጣም ከፍተኛ ነው። ብዙ ሰዎች እየሞቱ ነው። ባለኝ መረጃ ከ800 በላይ ሰዎች በኢራን እንኳን ሰላማዊ ሰዎች ህይወታቸውን አጥተዋል። ወደ 170 የሚሆኑት ደግሞ ህፃናት ናቸው። ከ10 ዓመት በታች የሆኑ ህፃናት ምንም በማያውቁት ነገር ህይወታቸው እያለፈ ያለ። ስለዚህ እኛ እንደ ቅዱሳን ይህንን መረጃ አውቀን የሚያመጣውን ጥፋት አውቀን ከፍተኛ የሆነ በጸሎት እየተጋ ምክንያቱም ይሄ ሁሉ መሳሪያ ይሄ ሁሉ ባላስቲክ ሚሳይል፣ ክላስተር ቦምብ፣ የጦር አይሮፕላኖች በሏቸው ይሄ ሁሉ ኃይል ከእግዚአብሔር ኃይል አይበልጥም። በዓለማችን ላይ ያሉት መሪዎች የነዚህ መሪዎች የሀያላን ሀገራት መሪዎች አንድ ላይ ተሰብስበው
ኃይላቸውን ቢጠቀሙ ከእግዚአብሔር ኃይል ሊበልጥ አይችልም። ጫፉ ላይም ሊደርስ አይችልም። ስለዚህ እኛ ወደ እግዚአብሔር መጸለይ፣ ወደ ፈጣሪ ስንጸልይ እግዚአብሔር አምላክ ኃይሉን ሰዶ በአስቸኳይ ይህንን ጦርነት መቆም አለበት። ስለዚህ መጸለይ አለብን ወገኖቼ። እግዚአብሔር ፈቃዱን እንዲያደርግ የመሪዎችን አስተሳሰብ፣ የመሪዎችን አመለካከት፣ የመሪዎችን ልብ መለወጥ የሚችለው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ጣልቃ እንዲገባ ልንጸልይ ያስፈልጋል። እግዚአብሔር ይባርካችሁ። በየቀኑ ያለውን ሁኔታ እያጣራው ነግራችኋለሁ። ተባረኩ። ይህንን የምነግራችሁ ለጸሎት እንድትዘጋጁ፣ እንድትነሳሱ ወገኖች። ይሄ ጥፋት እየቀጠለ ወደኛም የማይመጣበት ምንም ምክንያት የለም። ይሄ እንዳይሆን በርትተን በጾም በጸሎት መትጋት አለብን። እግዚአብሔር ይባርካችሁ። ተባረኩ። አሜን።